አሚር መሐመድ ቢን ሰልማን ለኔ 8000 ብር ሰጥቶኛል ከዚህ በፊት የሳውዲ ንጉስ አሁን ጠቅላይ ሚኒስትር ይሆነ ለኔ ደንግጦ ነው የሰጠኝ ማለት ነው። አንድ ቀን በኋላ እንደዚህ እንትን አደረገ ከዛኔ በጥፊ መታወት ከዛ ሴትዮ መጣች። በመካ የሚገኘው የጽዳት ሰራተኛ ዱዓ መነጋገሪያው ነው። የተጠራቀመበትን ዕዳ ለመክፈል ከሀገር ወጥቶ በመካ መስጂድ አልሐራም ጽዳት እየሰራ የሚገኘው ፓኪስታናዊ የበርካቶችን ቀልብ ስቧል። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ የሙስሊሞችን ስም ለማጥፋት የተሄደበት ርቀት እጅግ በጣም ነው የሚያስቀው። የሳውዲው ንጉስ ጾታዊ ጉንተላ አድርጎብኝ ነበረ። ያኔ በጥፊ መታሁት። ከዛ 8000 ሪያል ሰጥቶኝ እንግዲህ ተገለገልኩት ብላለች አንድ ወገናችን። እስከ መጨረሻው ድረስ የምትከታተሉ ከሆነ ይህንን ድራማ ምጋብዛችሁ ነው የሚሆነው። እኔ ስመለከተው ቪዲዮን በጣም ነው ያሳቀኝ። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ፣ የደወል ምልክቷን ይጫኑ። ወደ ቪዲዮ ከማምራታችን በፊት ግን እስቲ አንድ የኸይር ስራ ልጠቁማችሁ። እዚህ በምስል ላይ የምትመለከቱት ወንድማችን ሁለቱ ኩላሊቶቹ ፌል አድርገዋል። በሳምንት 3 ጊዜ ዳያሊሲስ ያደርጋል። ከባድ ህመም አለው። ከዛ በተጨማሪ ደግሞ ወጪውንም እየቻሉት አይደለም እና ለዚህ ሁነኛ መፍትሄ ንቅለ ተከላ ማድረግ ነው። ለዚህም ከ4 እስከ 5 ሚሊዮን ተጠይቀዋል። የዶላር ጭማሪ ምክንያት በማድረግ ማለት ነው። ታዲያ ይህ ወንድማችን እዚህ ጋር የምትመለከቱት አካውንት አለንልን ልንለው ይገባል፣ ልናግዘው ይገባል። አሁን ደግሞ ያው የረመዳን ወቅትም አይደል? በዚህ በረመዳን የምንሰድቀው ሰደጋ እጥፍ ነው ምንደውና እዚህ ጋር የምትመለከቱት አካውንት ለዚህ ወንድማችን አለንልህ እንበለው፣ እናስገባለት። ያለበትን የጤና ሁኔታ ማወቅ ከፈለጋችሁ እዚህ ከስር በምትመለከቱት ስልክ ቁጥር ደውላችሁ መዘየር ትችላላችሁ። አሁን በቀጥታ ወደ ቪዲዮ። ሙሉ በሙሉ ህዝቦቿ የእስልምና እምነት ተከታይ የሆኑባት ብሩናይ እጅግ በጣም በምድር ላይ ካሉ ሰላማዊ ሀገሮች ቶፕ የሚባል ምንም አይነት ወንጀል የማይፈጸምበት የሚባል ነው። በአመት አንድ ሰው እንኳን አይገደልምና ምንም አይነት መጠጥ ቤት የሚባል የሌለበት መጠጥ መሸጥ በህግ የሚያስቀጣበት የዓለም ሰላማዊ ጸጥተኛ ሀገር የምትባለው ለዛ ነው። በሀገሪቷ ውስጥ አንድም መጠጥ ቤት የለም። መጠጥ መሸጥም ወንጀል ነው እዚች ሀገር ላይ። ስለዚህ ለዛ ነው ዳሩ ሰላም ወይም የሰላም ቤት የሚሏት። ልክ 8 ሰዓት ሲል ወይ ከምሽቱ 2 ሰዓት ሲል ሁሉ ነገር ተዘጋግቶ ሁሉም ቤተሰብ ተሰባስቦ እየተጨዋወተ ይኖራል እንጂ ከዛ በኋላ ከምሽቱ 2 ሰዓት በኋላ ብዙ የሚከፈት ነገር የለም። ሁሉም ነገር እንቅስቃሴ ይቆማል። አላሁ አክበር። እጅግ በጣም የሚያስገርመው ሀገራችንም እንደዚህ ያደርግልን፣ እንደ ብሩናይ ሀገር ያደርግልን። አስባችሁታል? ግን ዓለም በእስልምና ብትተዳደር ምን ያህል ሰላማዊ እንደምትሆን ዓለም በቃ እንደተመለከታችሁት ነው። ሙሉ በሙሉ በሚባል መልኩ የሙስሊም ሀገር ነው ብሩናይ። መጠጥ ቤት የለም፣ ጭፈራ ቤት የለም። እነዚህ በቃ አስከፊ የሚባሉ ነገሮች ሱሳሱ ያሉበት ነገሮች በፍጹም ክልክል ናቸው። ወንጀል የሚባል ነገር አይፈጸም። በቃ ሰላማዊ የሆነ ሀገር ነው ብሩናይ እና ዓለም በሙሉ ሰላማዊ እንድትሆን ከተፈለገ እንግዲህ በእስልምና መተዳደር ነው። አለ ፍቅር አለ ነቢ ማብዛት ነው ይላል። ሐያትህ ላይ ብዙ ሱና ነገር ቢያመልጥህ እንደኛ አይነት ሰው ዱሃ ወላ ዊትር ወላ ቢያመልጥህ አሉ የቀረው ሐያትህን በሰላ አለ ነቢ ተጠመዳሉ ዑለማዎች። ለምን ስትላቸው አንዴ ሰላ አለ ነቢ ሰለላሁ ዐለይሂ ወሰለም ሲያወርድ ስንት ረህመት ነው የሚፈስበት? 10 አንዷ ረህማ تكفيك للدنيا والآخرة. عندها تبقى صلاة على النبي، صل على الحبيب قلبك يطيب. الصلاة على الحبيب مسك وطيب. الصلاة على الحبيب دواء بلا طبيب. الله يوفقنا. صلاة على النبي ما بزات ولا تنيو سوستنيا سيرة مقرات تشين أمانة أبات ولا جوج أبات الناس لجوجاتشن نبيون إيه رسول. አንድ ሸኻችን ምን አሉ? አንድ እግር ኳስ ተጫዋችና ከነብዩ ብዙ ሙስሊም ልጅ እግር ኳስ ተጫዋቹን ከነብዩ በልጥ ይወዳቸዋል። አሁን የዱንያው እኮ እሺ ከባዷ አኺራ ላይ ነው። ይሄ ሰው ቀልቡ ሲፈተሽ የረሱል ፍቅር የለም። የወደደው አንድ ፋሲቅ ፋጅር ከሆነ ከማን ጋር ሊቀሰቀስ ነው? ሱብሃንአላህ። ሰው ከወደደው ጋር ነው የሚቀሰቀሰው ይባላል። አላህ ይጠብቀን። የነቢያችን ሰለላሁ ዐለይሂ ወሰለም ሙሐባ ልባችን ውስጥ ያደርግልን። ሁልጊዜም ሰለዋት ማብዛት አለብን። ሰለዋት ማድረግ የሚጠቅመው ለራሳችን ነው። ህይወታችን በሙሉ ሰላም እንዲሆን ያደርግልን። ውስጣችን ያለው መጨነቅ በሙሉ እንዲጠፋ ያደርግልንና በቻልነው መጠን ሰለዋት ማብዛት አለብን። አላሁመ ሰሊ ወሰሊም ወባሪክ አላ መሐመድ ወአላ አሊ ሰይዲና መሐመድ። ሰለዋት ማብዛት፣ ዚክር ማብዛት እኛን ነው የሚጠቅመን። ለምላስ እጅግ በጣም ቀላል ነው። ነገር ግን ህይወታችን ላይ የሚፈጥረው ተጽዕኖ እጅግ በጣም ትልቅ ነው። ፈጅር አዛን እያለ ሰምቷል ሰውየው። ሸይጣን
ትንሽ ብተኛም ችግር የለውም። ይቃም እስከሚል ነዝናለች አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ብለህ ከተነሳ ማሻአላህ ይሮጣል። ነዝሁ ልነሳ አልነሳ እንዴ ትንሽ ብቆይ ሳይሻልም ወይ ወደሚል ነገር ያድጋል። ሁሉም ቦታ ውስጥ እኮ እንደዛ ነው። ከዛ የመተኛት ከባድ ፍላጎት ውስጥ ትገባለህ። መስ ማለት ነው ዚክረላህ ካስከተልክበት ትነሳለህ። ካለዛ እዛው ፈጅር አስመልጦ ምን ብሎ ያስነሳል፣ ይደራርብብሃል። እንትኑ እያንዳንዱ ህይወታችን ውስጥ መልካም ስራም በመስራት ላይ እንዳንሰራ የሚያደርግባቸው መንገዶች ናቸው። መጥፎ ስራም እንድንሰራ የምንሄድባቸው መንገዶች ናቸው። ሸይጣን የሚሄድባቸው መንገዶች እጅግ በጣም ነው የሚያስገርመኝ። አሁን ይሄ ሁላችንም ጋር ያለ ነው ማለት ቆይ ትንሽ ደቂቃ ቆይተህ ከዛ ትነሳለህ ምናምን እያለ እያጃጃለን ሱቢ እንዳንነሳ በዛው እንቅልፍ ጭለት አርጎ እንዲወስደን ያደርገናልና ከዛ ይሄ ነገር በተደጋገመ ቁጥር ከጊዜ በኋላ ሱቢ የሚባሉ ሰላት ከህይወታችን ውስጥ እንፈቀዋለን ማለት ነው። ያን ያላህ ፊት ስንጠይቅ ምን ነለን ነው መልስ አይኖረንም። ስለዚህ ቆይ ትንሽ ቆይተህ ትነሳለህ ሲለን ያን የሆኑ አይሆንም ብለን መነሳት አለብን። አለበለዚያ በዛው መሸነፋችን ስለማይቀር ማለት ነውና አላህ ይጠብቀን። በቻልነው መጠን አምስቱንም ወቅት ሰላቱን በአግባቡ የሚሰግዱ ባሮች አድርገን ይሄ የረመዳን ወር ትልቅ መለወጫ ወር ነው ብዬ አስባለሁኝ። በዚህ በረመዳን ወር አምስቱ ወቅት ሰላት በአግባቡ የማይሰግድ አለ ብዬ አላስብም። ታዲያ ይህ ረመዳን ሲያልቅ በዚሁ ማስቀጠል አለብን ብዬ አስባለሁ። ከኔ አንድ አባያ ስትገዙ ለህክምናዬ ነው እንትኑንም አድርገውና አልহামዱሊላህ አንድ አባያ ሲሸጥ አንድ መርፌ ይገዛበታል። ገብቶሻል? አዎ። ስለዚህ ያለው ነገር ህክምና ላይ ነው ማውለው ለማለት ፈልጌ ነውና መታችሁ አበረታቱኝ። ያው ስትገዙኝ እኔ ጥቅም ላይ ነው ማውለው። ኸይር ስራ ነው። ለእናንተም እንደ ሰደቃ ነው የሚታየውና መታችሁ አበረታቱኝ። ሁሉ ነገር አለ። ዴሊቨሪም አለኝ ክፍለ ሀገርም አገር ውስጥ እንደዛው ማለት ነውና እንድትመጡ ነው እንድትመጡ። መርሃባ። እንግዲህ በአጭር ቆይታም ቢሆን ስለተገናኘን ደስ ብሎናል። አዲስ ስራ ይዘሽ መተሻል። መልካም እድል እንዲሆንልሽ እንኳን ደስ አለሽም ለማለትም ጭምራናው ደስ ተገናኘ ነው። ካስታውሳችኋት እንግዲህ አፍናን ትባላለች። እጅግ በጣም በሚያሳዝን ሁኔታ በካንሰር ህመም ተጠቅታ እንግዲህ አንድ እግሯን አጣለች በዚሁ በካንሰር ምክንያት ማለት ነውና እንደዛም ሆኖ ግን ፊቷ ላይ የነበረው ፈገግታ፣ ትዕግስቷ፣ ሰብሯ እጅግ በጣም ይለይ ነበርና የሰብር ምልክት እየተዋለች ነበረ። ታዲያ አፍናን አሁን ላይ አፍኑቲ ኮሌክሽን የሚል የአበያ ሱቆች፣ ቀሚሶች፣ የሴቶች አልባሳቶች ያለበትን ሱቅ እንግዲህ ከፍታለች። አድራሿ የት ነው ካላችሁኝ ቤተለው እዛ መታችሁ መግዛት ትችላላችሁ። ከሷ አበያ በገዛችሁ ቁጥር እሷን ሰፖርት እንደማድረግም ጭምር ነው። ምክንያቱም እሷ መርፌ መድኃኒቶችን ከዛ ተርፍ ከምታገኘው ላይ ስለምትገዛበት ማለት ነውና አበያ እንዲሁም የተለያየ ሴት ልብሶችን መግዛት ካሰባችሁ አፍኑቲ ኮሌክሽንን ቼክ አድርጉ። አድራሻዋ ቤተለው። እንዲሁም በኦንላይን መግዛት እፈልጋለሁ የምትሉ ከሆነ ደግሞ ኮሜንት ላይ ጻፉልኝ፣ አድራሻዋን አሳውቃችኋለሁ። በመካ የሚገኘው የጽዳት ሰራተኛ ዱዓ መነጋገሪያ ሆነ። የተጠራቀመበትን ዕዳ ለመክፈል ከሀገር ወጥቶ በመካ መስጂደል ሐራም ጽዳት እየሰራ የሚገኘው ፓኪስታናዊ የበርካቶችን ቀልብ ስቧል። ጽዳት ሰራተኛው አላህ የተጠራቀመበትን ዕዳ እንዲከፍልለት ጮክ ብሎ ዱዓ ሲያደርግ የሚያሳየው ተንቀሳቃሽ ምስል ለብዙዎች ደርሷል። በዚህም በቅዱስ መስጂድ አካባቢ ያለ አንድ ቸር ሰው ይህንን ተንቀሳቃሽ ምስል እንዳየ የሰውየውን ዕዳ በሙሉ በመክፈል እንደሚፈልግ ተናግሯል። ፓኪስታናዊ ጽዳት ሰራተኛም አላህ ይህንን ቸር ሰው ዕዳውን እንዲከፍል ሰበብ አድርጎ ስለላከለት የተሰማውን ደስታ ገልጿል። ያ አላህ ዕዳ በጣም አስጨናቂ ነገር ነው አይደለ? በጣም አስጨናቂ ነገር ነው። እንግዲህ ሳውዲ መካ እዛ ካዕባ አካባቢ ዱዓ ተደርጎ ደግሞ የሚመለስ ዱዓ አይኖርም። ካስታውሳችሁ አንዱ የላ ፍሉስ ብሎ ዱዓ አድርጎ በጣም ሚሊዮነር ሀብታም ሆኗል የምታስታውሱ ከሆነ። እንዲሁም ደግሞ ከዚህ በፊት እጅግ በጣም አስገራሚ የሆነ ተአምር ተመልክተናል። አይናቸው የማይመለከት ሰውዬ ካዕባ ዱዓ እያደረጉ እየዞሩ ጧፍ እያደረጉ አይናቸው በርቷል። እጅግ በጣም ገርሞን ነበር። ታዲያ አሁን ደግሞ እኚህ ከፍተኛ ብድር ያለባቸው ሰው ዱዓ ሲያደርጉ አላስተዋሉም ነበር፣ ሰው ቀርጿቸው ነበር። ታዲያ ይህንን የተመለከተ አንድ አህለል ኸይር ሙሉ ዕዳቸውን ሸፍኖታል።
እንግዲህ በእዳ የተጨነቃችሁ በሙሉ እጃችሁን ወደ አላህ ዘርጉ። አላህ Subhanahu Wa Ta'ala እዳችሁን ይከፍልላችኋል። ታዲያ እናንተም ሰበብ አድርሱ፣ ተንቀሳቀሱ፣ ዞር ዞር በሉ። አላህ Subhanahu Wa Ta'ala እዳችሁን ይከፍልላችኋል። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ የሳውዲው ንጉስ ጎንትሎኛል፣ ጾታዊ ጥቃት አድርሶብኛል፣ ያኔ በጥፊ መተውት እያለች ነበር። እስቲ ቪዲዮ እንመልከትና የራሳችን ሀሳብ አስተያየት እንሰጥበታለን። አሚር መሐመድ ብን ሰልማን ለኔ 8000 ብር ሰጥቶኛል ከዚህ በፊት። የሳውዲው ንጉስ አሁን ጠቅላይ ሚኒስትር ይሆናል። 8000 ብር ፈቅዶልኛል። ለኔ ደንግጦ ነው የሰጠኝ ማለትና አንድ ቀን ከኋላ እንደዚህ እንትን አደረገኝ። ከዛ እኔ በጥፊ መታወት። ከዛ ሴትዮዋ መጣች። ምንድነው አለች። እንዴ ነካኛ ምን መሰለሽ አልኳት። አረብኛ ነው ማለት ነው። አረብኛ አየችው። አንዳንድ ሰው እኮ ሲዋሽ ሳቁ አይመጣበትም ወይ ነው እኔ ማለት ስርስ ብላ ነው ስታወራ የነበረውና አይ ነው በእርግጠኝነት ያው የሙስሊሞችን ስም ለማጥፋት ነው እንጂ የሳውዲው ንጉስ ቤት ሰራተኛ ሆና ከዛ ሳውዲው እሷን ሲጎነተላት ማለት ነው። እሷ እያለች ያለው እንደዛ ነው። እሷን ሲጎነተላት ከዛ እሷ በጥፊ መታው ንጉሱ ዝም ሲላት ማለት ነው። ጭራሽ 8 ሪያል ሰጠኝ ነው እያለች ያለችውና ጾታዊ ትንኮሳ ልክ ነው እያልኩኝ አይደለም። ሴት ልጅ መጎንተል አለባት ምናምን እያልኩኝ አይደለም። ግን ከእውነት የራቀ ለማመን የሚከብዱ ነገሮችን ለምን እናወራለን? ሳውዲ እንግዲህ የተቀደሰች ሀገር ነች። የዚች የተቀደሰች ሀገር መሪ ወይንም ንጉስ ቢን ሰልማን ነውና የሱን ስም ለማጥፋት ወይንም ሙስሊሞች እንደዚህ ናቸው ለማለት እንግዲህ ሌላ ሚዲያ ላይ ቀርባ እንደዚህ አይነት ነገር እየተናገረች ነበርና እኛም ሰምተናል፣ ጉድጓድ ምሰናል አይደለም የሚባለው። ብቻ እንደዚህ አይነት ቀደዳዎች ቢቆሙ ጥሩ ነው ብዬ አስባለሁ። እናንተስ ምን ትላላችሁ? እውነቷን ይመስላችኋል? ኮሜንት ላይ ሐሳብ አስተያየታችሁን ብታሰፍሩልኝ ደስ ይለኛል። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።